ሰላም እንዴት ቆያችሁ? የ26 የዓለም ዋንጫ የምድብ ሁለተኛ ጨዋታዎች በድምቀት መደረጋቸውን ቀጥለዋል። በዚህም መሰረት የሶስት ጊዜ የዓለም ዋንጫ ባለድሮ አርጀንቲና በወቅቱ የእግር ኳስ ንጉስ ሊዮኔል ሜሲ እየተመራች የራልፍ ራኒኮን ኦስትሪያን 2-0 በሆነ ውጤት ማሸነፍ ችላለች። ሁለቱንም ግቦች ያስቆጠረው 39 ዓመት ሊሞላው ጥቂት ቀናት ብቻ የቀረው ንጉሱ ሊዮኔል ሜሲ ነው። ሜሲም ሁለት ግቦቹ ማስቆጠሩን ተከትሎ በዓለም ዋንጫ ብዙ ግቦችን በማስቆጠር በጀርመናዊ ሚሮስላቭ ክሎዘ በ16 ግቦች ተይዞ የነበረውን ሪከርድ ወደ 18 ከፍ በማድረግ ሪከርዱን በእጁ አስገብተዋል። ሌላኛው ጨዋታ የሁለት ጊዜ የዓለም ዋንጫ አሸናፊዋና የዘንድሮ ውድድር ተጠባቂው ሀገር ፈረንሳይ ከኢራቅ ጋር ያገናኘው ሲሆን ፈረንሳይም በምንባፔ ሁለት ግቦችና በወቅቱ የባለንዶር አሸናፊ ኦዝማን ዴምቤሌ አንድ ግብ በመታገዝ 3-0 በሆነ ውጤት አሸንፋለች። ምንባፔን በዓለም ዋንጫ ያስቆጠራቸውን ግቦች 16 በማድረስ ከሚሮስላቭ ክሎዘ ጋር መስተካከል ችሏል። በቀጣይ ጨዋታዎች ግቦችንም እንደሚያስቆጥር ይጠበቃል። በዚህ መሰረት ፈረንሳይ ጥሎ ማለፉን መቀላቀሏን ችላለች። ሶስተኛው ጨዋታ አውሮፓዊቷ ኖርዌይን ከአፍሪካዊቷ ሴኔጋል ጋር ያገናኘው ጨዋታ ነበረ። ይህንንም ጨዋታ ኖርዌይ 3-2 በሆነ ውጤት ማሸነፍ ችላለች። ለኖርዌይም ግቦቹን ጨራሹ አጥቂ ሃላንድ 2 እንዲሁም ደግሞ ፔደርሰን 1 ግቦችን አስቆጥሯል። ኢስማኤል አሳር በበኩሉ ሴኔጋልን ከመሸነፍ ያልታደሉ 2 ግቦችን አስቆጥሯል። ሃላንድን በዘንድሮ የዓለም ዋንጫ ያስቆጠራቸውን ግቦች 4 ማድረስ ችሏል። ኖርዌይም ጥሎ ማለፉን መቀላቀሏን አረጋግጣለች። ሌላኛው ጨዋታ የኤዥያዊቷን ሀገር ጆርጂያ እና አፍሪካዊቷን ሀገር አልጄሪያን ያገናኘ ነው። በጨዋታውም አልጄሪያ ከመመራት ተነስተ 2-1 በማሸነፍ ወደ ጥሎ ማለፍ ለመግባት ያላትን እድል አለም ለማለች። ግቦቹንም ቤን አሊ እና ጉሪ ለአልጄሪያ ሲያስቆጥሩ አልሪሻድ በበኩሉ ለጆርዳን ከመሸነፍ ያልታደላቸውን ግቦች አስቆጥሯል ማለት ነው።